ሂጃብ እሺ ልበስልክ? ብትለሽም ባትለሽም ችግር የለውም። መስልሃ ነው ለሰው ብትቀመጪ ምንም ችግር የለው። አንቺ ደስ እንዳለሽ ምን ለብስና መሰለህ፣ ነው ያው እንግዲህ ደስ እንዳለሽ። እሺ ቴንኪው አመሰግናለሁ ስላከበርሽኝ፣ እግዚአብሔር ያከብርሽና ዌልካም። ያው እንግዲህ እኛ በእስልምናችን አላህ ስብሐነሁ ወተዓላ ያው ነቢያቶችን ከዚህ በፊት የነበሩ እነ ኖህ እና አብርሃም እንደ ሙሴ እንደ ኢየሱስ ሰው እንዳይረብሽን ግን ገብቶሽ ሰው እንዳታስገቢ። እኔም ሰው አላስገባም። ተስማማ? ሶ እነዛ ነቢያቶች ጥሪ ሲያደርጉ ነበርና በቁርአን ጥሪ ሲያደርጉ እናንተ ህዝቦች ሆይ እየደበደቧቸው እየገረፏቸው ከሀገር እያባረሯቸው ምን ይላሉ? ህዝቦች ሆይ ከአንዱ አምላክ ውጭ ሌላ አምላክ ከሌላችሁ ወይ ወደሱ ተመለሱ፣ እናንተ ወደሱ ከተመለሳችሁ እሱ ይቅር ይላችኋል ብሎ ጥሪ ሲያደርጉ ነበርና እነዛ ነቢያቶች ሲያደርጉ ነበሩም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ሲመጡ ምንድን አሉ? እናንተ ህዝቦች ሆይ ቁሉ ላኢላሃ ኢለላህ ቱፍሊሑን። ዋርኒንግ እየሰጠኝ ነው። አይ ዶንት ኖ ለምን እንደሆነ አላውቅም። ያ ጀማዓ ኮፒ ሊንክ አድርጉ። ዋርኒንግ ሰጥቶኛል። እጄን እንዴት ስለማደርግ እጄን አላንቀሳቀስም ሁለተኛ እና እናንተ ሰዎች ሆይ ላኢላሃ ኢለላህ በእውነት የምመለክ ከአላህ ውጭ ሌላ አምላክ የለም ብላችሁ መስክሩ። ቱፍሊሑን ማለት እናንተ ስኬታማ ትሆናላችሁ ብሎ ነው ሰዎችን ጥሪ ሲያደርጉ ነበር። 13 ዓመት ሙሉ ማለት ነው። ሰላትም ሳያዙ ጾምም ሳያዙ መጽዋዕትም እንድሰጥ ሳያዙ በፊት እቺን ቃል ብቻ ነበር 13 ዓመት ጥሪ ሲያደርጉ ነበር። ለምን ይሄን ቃል ካላለ ሰው አንዱን አምላክ ካላወቀ ወደ ጀነት መግባቱ ሩቅ ስለሆነ ማለት ነው። ስለዚህ ዋና ይሄ ነውና ቤዚኩ አላህን በብቸኝነት እንዲገዙ ጥሪ ሲያደርጉላቸው ነበርና አላህ ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ከዛ በኋላ ጥሪ እንዲያደርጉ ደግሞ የሰጣቸው ነገር አለ። እሱ ምንድነው? ያ መሐመድ ሰለላሁ ዐለይሂ ወሰለም አላቸው ምዕራፍ 3 ቁጥር 67 ላይ ቁል በላቸው ያ አህለል ኪታብ እናንተ የመጽሐፍት ባልተቤቶች ሆይ፣ የመጽሐፍ ባልተቤቶች የሚባሉ ሙስን እንከተላለን ያሉት ይሁዲያንና ክርስቲያኖች ናቸውና በላቸው አለ። ተዓለው ኑ በላቸው ኢላ ከልመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ወዳለችው ቃል አንድች ቃል ኑ በላቸው። እሱ ምንድነው ከተባለ አችኛው አንድ ቃል ምንድነው ተባለ? አላ ነዕቡደ ኢላላህ ከአንዱ አላህ በስተቀር ሌላ እንዳናመልክ ወደዚች መካከል ነው። እኛም ከሱ ውጭ አናመልክም፣ እናንተ መታመልኩና አንድ ላይ እንሁን፣ አንድ እንሁን ኑ ብለ ጥሪ አደርግላቸው። ወላ የተኺዘ ባዕዱና ባዕዳን ከፊላችን ደግሞ ከፊላችን አርባበን አምላክ